ችግሩ ምንድነው? አንድ ትልቅ ሎከር አለ፣ ግን ሁሉንም እቃዬ በስርዓት መያዝ አይችልም ማለት ነው። ይሄ እንግዲህ አንዱ የዩኒቨርሲቲ ሎከሮች ችግር ነው ማለት ነው። አንድ ትልቅ ሎከር ይኖራቸዋል፣ ግን ሁሉንም እቃችሁን ለማስቀመጥ ፓርቲሽን ስላሌለው በቂ አይሆንም ማለት ነው። ስለዛ ምን እናደርጋለን? ይህንን የሚያክለውን ሎከር ሁሉንም እቃ እንዲይዝ ምን ለማድረግ እንሞክራለን ማለት ነው። እዛ ጋር አንድ ጣውላ አለ። እንዴት ብሎ ወስዶችን አንዳንድ ሀሳቦችን ለማውጣት እየሞከርኩኝ ነበረ፣ ግን ምንም ሀሳብ አልመጣልኝም። ግን ይሄ ኮምቦርሳቱ እዚህ እየተቀመጠ ስለሆነ በዚህ የሆነ ነገር ለማድረግ እንሞክራለን ማለት ነው። ሁሉ ይሆናል ብዬ አስባለሁ። ይህንን ጣውላ ወስዶ እዚህ ጋር አስገባቸዋለሁ። ገደለኝ ማለት ነው። ይህንን እዚህ ጋር እንዴት እንደሚገባልኝ ባላውቅም እሱን ለማድረግ እንሞክራለን። እንግዲህ ካሰብናቸው ሀሳቦች ውስጥ አንዱን ለማድረግ አሁን እንሞክራለን ማለት ነው። ቀጥታ ወደ ሎከራችን እንሄዳለን ማለት ነው። መጀመሪያ ሁሉንም እዚህ ውስጥ ያሉት እቃዎችን አወጣቸዋለሁ። ከዛ በኋላ የሆነች መርፌ ጋር ቤዚካሊ ባደረኩት። አሁን ሆፕፉሊ አይዲያችን ምንድነው? ይሄኛው ርዝመቱ አይሞላም እና ስፋቱን ተጠቅመን ስታክ ለማድረግ እንሞክራለን ማለት ነው። ውስጡ ስታክ እንዲሆንልን ነው የምንፈልገው። ለማድረግ ስታክ ለማድረግ እንሞክራለን ማለት ነው። ወደ ጎን በጣም ሰፊ ስለሆነ ቀንሹ አብረን እና ችቡዱ ጋር ሰባለ ትንሽ እጇን አሳጥሬታለሁ። ሆፕፉሊ ይገባል ብዬ አስባለሁ። ናይስ።
እዚህ ጋር እንደሚይዝልኝ ሰው ያስፈልገኛል ማለት ነው። አንዋር and you see now I have ሁለት አሁን አጽድቼው ተመልሰን እንገናኝ። ጨርሻለሁ ማለት ነው ሎከሬን። ያው መጀመሪያ በጣም ዲስኦርጋናይዝድ ሆኖ የነበረ ሎከሬን አሁን ከላይ እዚህ ጋር ኮስሞቲክስ ምናምን ስታጠብ ምናምን የሚጠቀማቸው ነገሮች አለ። የኮልጌት ሳሙና አለ። ከዛ እዚህ ጋር መጽሐፎች አሉ። ልብሶቼ ኦብቪየስሊ ፕሮፐርሊ ተደርድሯል። ሜን ኮር ችግር የነበረው ፒሲ ማስቀምጥበት ቦታ አልነበረም። አሁን ፒሲ ማስቀምጥበት ቦታ ይገኛል። ውሃዬን ቺርስ እንጠጣለን ማለት ነው። አሁን የቀረኝ አንድና አንድ ነገር ቤቱን ማጥራት ነው ማለት ነው። አሁን ይሄንን ካላስተካከልኩኝ የዶርም ልጆች ይገሉኛል ማለት ነው። ይሄንን መጥረግ አለብኝ አሁን።